አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ናችሁ ወይ? ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ክርስቲያን ወገኖቼ ሰላም ብያችኋለሁ። ሰላም ናችሁ ወይ? እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ አንድ ቪዲዮ አለ ሊጋብዛችሁ የሚፈልግ ቪዲዮ አለ ማለት ነው። ያው እኔ ብዙም በማስረዳት ላይ በማብራራት ስለማልችል አንድ እህታችን ፈቲት ይባላለች፣ ቲክቶከር ናት። የምታወራውን ነገር ስሙት። የምታወራው ነገር ስለምንድን ነው ካላችሁኝ፣ ስለ አዲስ ከመጣን በኋላ እዚህ ሳውዲ ላይ የወጣው ህግ ማለት ነው። በወጣው ህግ መሰረት እንትን ማድረግ ነው። አካውንት ላይ እናውጣላችሁ ስትባሉ እምቢ አትበሉ፣ እሺ በሉ ብላ የምታብራራ ነገር አለ። እሱን ስሟት እና ላይክ፣ ሼር፣ ሰብስክራይብ አትርሱ። ያለ ቤተሰቦቼ ሰላሙ ነው። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቲክቶክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ የሆነ ነገር ሌላችሁ ነው የመጣሁት። ይሄንን የምላችሁ አዲስ የመጣችሁ ሳዑዲ አረቢያ በሰራተኝነት በከፊል የመጣችሁት እህቶቼ ነው የምነግራችሁ ማለት ነው። አሁን ከትንሽ ደቂቃ በፊት ላይቭ ላይ ነበርኩኝና አንዷ እህቴ ያው እየተቻኮለች ነው፣ አዲስ ነው የመጣችው። ኢቃማ ላሰራልሽ። ኢቃማ ማለት ያው ወረቀት እንትን እንደመጣችበት ከፈለገች ብሯን ማስቀመጥ፣ ከፈለገች አውጥታ መላክ፣ ከፈለገች ደግሞ በራሷ አካውንት ወደ ሌላ ሰው ሀውላ ብሯን የምታስቀምጥበትን ኢቃማ ማለት ነው። የዚህ ሀገር ላሰራልሽና የ3 ወር ደሞዝሽን እኔ ወደ አንቺ ያገለብጠዋለሁ በስምሽ አወጣና ከዛም በኋላ አንቺ ከፈለግሽ ወደ ፈለግሽ ቦታ ትልኪና ብርሽን እንደዚህ ከኔ እንደወጣ መንግስትም እንዲያቅና አንቺም እንድታቂ ፈልጋለሁ ስትለኝ፣ አይ አልፈልግም ብሬን ብቻ ሀዊልኝ ብያታለሁ እና ይሄንን ወረቀት አውጪልኝ ብላት ምንስ ይጠቅማል ብላ ስለጠየቀችኝ፣ በደንብ አዳምጡት። ስለጠየቀችኝ ወረቀቱ የምን እንደሚጠቅም ለምን እንደዚህ እንዳለቻት ለሁላችሁም ስለሚጠቅማችሁ ልንገራችሁ። ወረቀቱ የምን እንደሚጠቅም እነሱ መረጃ ይፈልጋል። የሀገራቸው መንግስት ለሰራተኞቻቸው በየወሩ ደሞዛቸውን እንደሰጡ ማለት ነው። ገባችሁ አይደል? እዛኔ በራሷ ስም አካውንት አውጥታ ወደ ራሷ ስም ስታስገባ ሜሴጅ ይመጣል። ያ ሜሴጅ እሷ የታጠራቅመዋለች፣ ፊርማ ይባላል። ገባችሁ አይደል? በደንብ ተረዱ። ያንን ወረቀት ሀታ ባያሰሯችሁ ራሱ እናንተ አሰሩልን፣ በራሳችን እንቅስቃሴ የምናደርገውን ወረቀት አሰሩልን፣ ከዛም በኋላ በስሜ ብሬን አስገቢ ብለሽ መናገር ነው ያለባችሁ። እንደውም አንዳንድ ደጋጎች ናቸው እንደዚህ ብሎ የሚጠይቁት እንጂ አንዳንዶቹ አያሰሩ። ማለትም ብር በእጅ መስጠት ነው የሚፈልጉት። ሲፈልጉ ይሰጣሉ፣ ሳይፈልጉ ደግሞ ደሞዛቸው እንዳይሰጧችሁ መጥፎ ነገር የሚያስቡ አረቦች ወረቀቱን አያወጧችሁ፣ አይፈልጉም። ገባችሁ አይደለም? እንደዚህ የሚሏችሁ ሰዎች ካሉ እንደውም እናንተም ጠይቃችሁ ይሄ ወረቀቱን ማሰራት አለባችሁ። መቼ ነው? በመጣችሁበት በአንድ ወር ሲሞላ ወረቀት አሰሪልኝ በሏት። ወረቀቱ ምንድነው? እራሷ ታውቀዋለች። ኢቃማ አሰሪልኝ በሏት። ያ ኢቃማ ስታሰራላችሁ አንደኛ ከታመማችሁ ሐኪም ቤት የምትሄዱት እሷን ብትወስዳችሁ ብዙ ብር አታወጣም። መድኃኒት መግዣ ብቻ ነው ብር የምታወጡት እንጂ መርመሪያ በነጣ ነው የምትመረመሩት። ያ ነገር በጣም ይረዳችኋል። ለእናንተም ይረዳችኋል፣ ለነሱም ጥሩ ነው። የዚህ ሀገር መንግስት ህጉ በጣም የጠበቀ ነው። አባካችሁ በራሳችሁ እጅ እድል አትድፉ። ማታቁት ነገር ጠይቁ። ይሄ ነገር እንዴት ነው? ደሞዝ እንዴት ነው መላክ የሚችለው? አሁን ደሞዝሽን በራስሽ አካውንት ካስገባች አንቺ የምታቂው ሰው ጋር አካውንት መላክ ትችያለሽ። ከላክሽ በኋላ
ያ የምታውቂው ሰው ወደ ሀገርሽ ብርሽን በዳና ደሞዝ ዘርዝሮ መላክ ይችላል ማለት ነው። ግን በእሷ ስም ከሆነ እሷ በመንግስት በኩል ነው የምታስገባልሽ። ብራችሁ ትንሽ ነው የሚወጣ ወደ ኢትዮጵያ ሲዘረዘር። ይህንን እድል ስታገኙ አባካችሁ ተጠቀሙት፣ ሼር ዱዊት አድርጉት። ካልተረዳችሁ ደግሞ ላይቭ ላይ በሚገባ ሰዓት መጣችሁ መጠየቅ ትችላላችሁ። እንዴት ነው የሚሉትን ነገር በደንብ አድርጌ አስረዳችኋለሁ። አይ እንደዚሁም ደግሞ ካልተረዳችሁ በውስጥ መስመር ቁጥራችሁ ላኩልኝ፣ እየደወልኩ አስረዳችኋለሁ። አባካችሁ አትበሉብን እህቶቼ። አዲስ የመጣችሁት ደሞዛችሁ በየወሩ ተቀበሉ። ምግብ በደንብ ብሉ፣ ውሃ በደንብ ጠጡ፣ ገላችሁ ታጠቡ። ትራስ ጨርቃችሁ ከ3 ቀን በላይ አትተኙበት። ለፊታችሁ ለአይናችሁ በሽታ ህመም ያመጣል። ሁሌ ቆንጆ ሆናችሁ እንድትኖሩ ለሀገራችሁ እንዲያበቃችሁ ራሳችሁ በመጠበቅ አባካችሁ ታገሉ። አባካችሁ ያገኛችሁት ምግብ ብሉ። ምግብ ከሌለ ደውላችሁ ተናገሩ። የሚመለከት አካል ተናገሩ። አትፍሩ። እናንተ ህጋዊ ናችሁ። በህግ ነው የመጣችሁት፣ በወረቀት ነው የመጣችሁት። ምንም ነገር መፍራት አይገባችሁም። ችግር ካለበት ችግሩን ተናገሩ። ዩኒፎርማችሁ ላይ የተጻፈን ቁጥር ስላለው ዩኒፎርማችሁን አትጣሉ። ዩኒፎርማችሁን እንዳትጣሉ ጠቅልላችሁ ልብሳችሁ ውስጥ አስቀምጡት። ለአንድ ቀን ይጠቅማችኋል። የመጣችሁበት ጊዜ ደግሞ ልክ እንደገባችሁ ዶክመንታችሁን የምታውቁት አካል ስልክ ላይ ላኩ። ለነገ ይጠቅማችኋል። ልክ እንደገባችሁ ሎኬሽን ላኩ። የአሰሪዎቻችሁ ቁጥር ወደ ሌላ ሰው ላኩ። ለምን አንድ ነገር ብትሆኑ አንድ ችግር ቢመጣባችሁ በጣም ነው የሚጠቅመው። በጣም ይሄንን ነገር ጥንቃቄ አድርጉ። ልክ ሳኡዲ እንደገባችሁ አሰሪዎቻችሁ ጋር ልክ እንደገባችሁ ቶሎ ብላችሁ ሎኬሽን ወደ ሌላ ሰው ጋር መጥፋት እንዳትሞክሩ። መጥፋት በጣም መጥፎ ነው። ህጉ የጠበቀ ነው። ብትጠፉ ራሱ በህጋዊ መንገድ ነው። ነገ ብትያዙም ስትሄዱ እዛኔ አሻራችሁ ይወጣል። በጣም አስቸጋሪ ነው። ለሀገራችሁ አትበቁም። ስለዚህ የተወሰነ ጊዜ ሰርታችሁ ብራችሁን አጠራቅማችሁ ካላገባችሁ ለማግባት ሞክሩ። አግብታችሁ ልጅ ጥላችሁ የመጣችሁ ከሆነም ልጆቻችሁ ለማየት ሞክሩ። አባካችሁ መጥፋት ጥሩ አይደለም። ሊከርዳ በዛውባችሁ። ለአላህ ብላችሁ አፉ በሉ። ሼር ዱዊት አድርጉት። ለሁሉም እህቶቼ እንዲደርስ ሼር ዱዊት አድርጉት በአላህ